ከውጭ ምንም ድምጽ ሳይኖር ነገር ግን ለእናንተ ብቻ የሚሰማ ጆሮአችሁ ውስጥ የሚጮህ ነገር ተሰምቷችሁ ያውቃል? ለምሳሌ እስኪ ይህንን ድምጽ ስሙትና እንመለስ። ሰማችሁት? ይህ ችግር በእንግሊዘኛው አጠራር ቲናይተስ ይባላል። በአማርኛው የጆሮ ጩኸት ሊባል ይችላል። ይህ የጆሮ ውስጥ ጩኸት በብዙ ሰዎች ላይ ሊሰማ የሚችል ነገር ነው። ነገር ግን ድምፁና መንስኤው የተለያየ ሊሆን ይችላል። በዚህ ቪዲዮ ውስጥ አንደኛ ጩኸቱ ለምንና እንዴት እንደሚከሰት፣ ሁለተኛ የዚህ ችግር መንስኤዎች ምን እንደሆኑ፣ ሶስተኛ የመስማት ችግር ወይም ሌላ የጤና እክል ስለመምጣቱና አለመምጣቱ እንዲሁም ደግሞ እንዴትስ መከላከል እንደምንችል የሚዳስስና በመረጃ ላይ የተደገፉ ሀሳቦችን እናነሳለን። ከዚህ በፊት አንደኛው የጆሮ ውስጥ ጩኸት ለምን ይከሰታል የሚለውን ነገር ስናይ የጆሮ ውስጥ ጩኸት በራሱ በሽታ አይደለም። ነገር ግን የሌሎች የጤና ችግሮች ውስጥ ማለት የሌሎች የጤና ችግሮች ውጤት እንደሆነ ነው የሚነገረው። በዋናነት በመስማት ነርቭ ወይ ደግሞ አውዲቶሪ ነርቭ እና ድምፅን በሚተረጉመው የጭንቅላት ክፍል ላይ በሚደርስ እንከን የጤና እክል ምክንያት የሚፈጠር ነው። በሁለተኛ ደረጃ መንስኤዎቹን ስናይ መንስኤዎቹ ብዙና ውስብስብ ናቸው። ዋና ዋናዎቹን ግን እንዲሁ ለማንሳት ያህል ለብዙ ጊዜና ከመጠን ያለፈ ለከፍተኛ ድምፅ መጋለጥ ማለትም የማሽን በተለይ በስራ ቦታዎች፣ በኢንዱስትሪዎች እና በከባድ መሳሪያዎች ጩኸት አማካኝነት ሊከሰት የሚችል የከፍተኛ ድምፅ ማለት ነው። በተጨማሪም ደግሞ በሙዚቃ ማዳመጥ ወይ ሙዚቃ በምናዳምጥበት ጊዜ ከመጠን በላይ የሆነ እንትን ካለው ድምፅ ካለው እና ለረጅም ጊዜ የምናዳምጥ ከሆነ እሱም እንዲሁ መንስኤ ሊሆን ይችላል። በሁለተኛ ደረጃ የደም ግፊት ሲኖር በአንገት አካባቢ ከፍተኛ የደም ስር መወጠር እና መጨናነቅ ሲኖር ማለትም ያው ከደም ስሮች መጨማደድ ወይ ደግሞ እንዲሁ ያላግባብ ወይ ደግሞ በትክክለኛ ያልሆነ የሰውነት አቀማመጥ ወይም አተኛኘት ሲኖር መንስኤ ሊሆን ይችላል። እንዲሁም ደግሞ ከጆሮ አጥንት ሁኔታዎች ጋር ወይም ከጡንቻ መኮማተር ጋር እንዲሁም የሜታቦሊዝም ወይም የሰውነታችን አጠቃላይ የሰውነታችን ጤንነትን በሚወስኑ የሆርሞኖች፣ የአመጋገብ እንዲሁም ደግሞ የተለያዩ ስር ሰደድ በሽታዎች ለምሳሌ ስኳር በሽታ አይነት ሲኖር ለዚህ ድምፅ መንስኤ ሊሆኑ ይችላሉ። በሶስተኛ ደረጃ የእድሜ መግፋት ጋር በተገናኘ ነው። እድሜ ሲገፋ ከመስማት አቅም ጋር የተገናኘ ወይም ከመስማት አቅም መቀነስ ጋር ስለሚገናኝ የእድሜ መግፋትም እንዲህ አንዱ ምክንያት ሊሆን ይችላል። በዚህ ጋርም እንግዲህ ተያይዞ የሚመጡ ችግሮች ናቸው ማለት ነው። በአራተኛ ደረጃ ጆሮአችን በጆሮ ኩክ በእነዚህ በጆሮአችን ውስጥ በሚከማቹ የጆሮ ኩክ መደፈን ይሆናል። ይሄ እንግዲህ ኩኩ በጣም ሲከማች ድምፅ የሚጓዝበትን ሁኔታ ሊያዛባው ይችላል። የአየር እንግዲህ ድምፅ የሚተላለፍበትን የጆሮ ቱቦ ይዘጋዋል ማለት ነው። ይህ በሚዘጋበት ጊዜ ደግሞ እንግዲህ የአየር ግፊቱ ሊጨናነቅ ይችላል ወይ ሊዛባ ስለሚችል እነሱ ደግሞ እንግዲህ ውስጥ ያለውን የጆሮአችን ክፍል ስለሚጎዳው ወይ ስለሚያጨናንቀው ማለት ነው። በአምስተኛ ደረጃ መድኃኒቶች ናቸው። አንዳንድ መድኃኒቶች አብዝቶ መጠቀም እንደ የጎንዮሽ ጉዳት የሚያስከትሉት አንደኛው ይህ የቲኒተስ ወይ የጆሮ ውስጥ ጩኸትን ሊሆን ስለሚችል መድኃኒቶችም እንዲሁ የራሳቸው አስተዋጽኦ አላቸው ማለት ነው። በሶስተኛ ደረጃ የምናየው እንግዲህ ይህ ችግር የመስማት ችግርን ያመጣል ወይም መስማት አለመቻልን ሊያስከትል ይችላል ወይ የሚለውን ነው። አዎ የሚመጣበት እንግዲህ የመስማት ችግር የሚያመጣበት ሁኔታ አለ። ነገር ግን እንደ እንትኑ ይለያያል፣ እንደ መንስኤውና እንደ ክብደቱ ይለያያል። በተለይ ከከፍተኛ ድምፅ መጋለጥ ጋር ከተያያዘ እንግዲህ በጊዜ ሂደት የመስማት አቅምን ሊያዳክም ይችላል። ታዲያ በሙያ ደህንነትና ጤንነት ዘርፍ ላይ ምናልባት የምታውቁ ካላችሁ በዚህ በሙያ ደህንነትና ጤንነት የስራ ቦታ የጤና አጠባበቅ ማለት ነው። በዚህ ላይ ሰራተኞች ከዚህ ችግር ለመከላከል እያንዳንዱ ሀገር የከፍተኛ ድምፅ ገደብ መመሪያዎችን አውጥቷል። በዚህም የተነሳ እንግዲህ ለምሳሌ በእኛ ሀገር ወደ 90 ደሲብል የተባለ የድምፅ ልኬት ወይም የድምፅ መጠን አስቀምጧል። ታዲያ አሰሪዎች ከዚህ ድምፅ በላይ እንዳይሄድ ከተቻላቸው አሰሪዎች ማለት ነው እያንዳንዱ ድምፅ
ከዚህ በላይ የማይሄድበትን ሁኔታ በኢንጂነሪንግ ዘዴ ወይም ይህን ድምፁን ሊቀንስ በሚችልበት አኳኋን ሊያደርጉት ይችላሉ። ይሄ የማይቀንስ ከሆነ ደግሞ ለሰራተኞች የግል መከላከያ መሳሪያዎችን ገዝተው ይሰጣሉ ማለት ነው በራሳቸው። ሌላኛው እንዴት እንከላከለዋለን ወይም እናስቆመዋለን የሚለውን ስናይ በተለይ ችግሩ እንዳይከሰት አስቀድመን መከላከልና መጠንቀቅ ቀዳሚውን ተግባር የሚይዝ ነው። ታዲያ ለመከላከል ይህንን የቲኒተስ ወይ የጆሮ ውስጥ ጩኸት ለመከላከል በመጀመሪያ ከፍተኛ ድምጽ ባለበት አካባቢ ከኖርን ወይም የምንሰራ ከሆነ የድምፁ እንዳይወጣ የሚደረግበትን መንገድ መፈለግ ነው። አለፍ ሲል ደግሞ የድምጽ መከላከያ መሳሪያዎችን ኢር ፕሮቴክሽን ይባላሉ፣ እነሱን መጠቀም ነው ማለት ነው። ይሄ በተለይ ሰራተኞች ከሆናችሁ ይሄ ይመለከታችኋልና ከፍተኛ ድምጽ ካለው የምትሰሩበት አካባቢ አሰሪውን የጆሮ መሸፈኛ ወይም መከላከያ መሳሪያ ገዝቶ እንዲሰጣችሁ መጠየቅ ትችላላችሁ፣ መብታችሁ ነው ማለት ነው። ሌላኛው በጆሮ ማዳመጫ ወይም ኢርፎን ስንጠቀም እንግዲህ ሙዚቃዎችን ስናዳምጥ ወይ የተለያዩ ፊልሞችን ስናይ የጆሮ ማዳመጫ የምንጠቀም ከሆነ እሱን እንግዲህ ድምፁን ከፍተኛ አለማድረግ ነው ወይም መቀነስ ነው። በተቻለ መጠን ደግሞ አብዝተን በጆሮአችን ላይ ሰክተን ለብዙ ጊዜ ባንከታተል ይመከራል። ሌላኛው የልብና የደም ዝውውር ጤናን መጠበቅ ነው። ጤናማ የደም ዝውውር ሲኖር በጆሮ ውስጥ ያሉ ነርቮች ወይ የድምጽ ማስተላለፊያ ነርቮች እና ሌሎች ተጨማሪ የጆሮ ውስጥ አካላት ጤናማ እንዲሆኑ ያግዛል። ስለዚህ የአካል ብቃት እንቅስቃሴዎችን ማድረግ፣ የአመጋገብ ስርዓትን ማስተካከል እና እንግዲህ የራሳችንን ጤንነት መጠበቅ አስፈላጊ ነው ማለት ነው። ከተከሰተ በኋላ ስለመቆጣጠር ምን ማድረግ አለብን ለሚለው እንግዲህ ጩኸቱን ከመስማት ችግር ጋር ከተያያዘ የመስማት አቅምን የሚጨምሩ መሳሪያዎችን በሐኪም ትዕዛዝ መጠቀም ወይ መግጠም ነው እንዲደረግልን። እንደዚህ ለመስማት አቅምን የሚጨምሩ የሚገጣጠሙ መሳሪያዎች አሉ፣ እንግዲህ እነሱን መጠቀም ነው። ሌላው ድምፁ የማይቀንስ ከሆነ ወይ በጣም የማይጎዳን አይነት ሆኖ ግን ለብዙ ጊዜ የሚቆይ አይነት ከሆነና በተለይም የስነ ልቦና ጫና ወይ ጭንቀት፣ ፍርሃት የሚያስከትልብን ከሆነ የስነ ልቦና ባለሙያዎችን በማማከር ድምፁን ከአእምሯችን ጋር እንዲላመድ ማድረግ ነው። ይህ አይነት እንግዲህ ኮግኒቲቭ ቢሄቪራል ቴራፒ ይባላል። ይህንን ችግር ከዚህ ችግር ጋር አብሮ ለመኖር የምንለማመድበትን የስነ ልቦና ድጋፍ ወይም ምክር የሚያስፈልግበት መንገድ ነው። በዘርፈ ብዙ የጤና ርዕሶች ላይ የሚቀርብበት ቻናል ነው። እንዲሁም ደግሞ የቅድመ ጥንቃቄ ባህል እንዲዳብር ወይ አስቀድሞ በሽታ ከመያዛችን በፊት የፕሪቬንቲቭ ሜጀር የሚባለው አስቀድሞ የመከላከል መርህን በተለይ ትኩረት አድርጎ የሚሰራ ቻናል ስለሆነ ሰብስክራይብ ብታደርጉት ብዙ ጥቅም ታገኙበታላችሁ ብዬ አምናለሁ።